ከዘመነ ፈርጉሰን በኋላ በኦልድ ትራፎርድ ለግብሩ የታመነ ሁሉን የሆነ ሳይሰስት የሰጠ አንድ ጀግና አለ። ስሙም ብሩኖ ፈርናንዴዝ ይሰኛል። ይህ ፖርቹጋላዊ እንደ ስሙ መኖር ወደ ተሳነው ቀዩ የማንቸስተር ክለብ መጥቶ በደጋፊው ለመወደድ ጊዜ አልፈጀበትም። አንዳንዶች እንደ ሮይ ኪን ያሉ ሰዎች ሜዳ ላይ በሚሰጠው ግልጋሎት ሳይሆን በባህሪው መነሾ ተነጫናጭ ነው ይሉታል። እንደ ጋሪ ኔቭል አይነቱ እሱ ከፈርጉሰን በኋላ የዚህ ክለብ አዳኝ ምርጡ ፈራሚ ሲሉ ያወድሱታል። ግን ሁሉም የሚስማሙበት ጉዳይ ብሩኖ ወደ ሜዳ ከገባ ያለውን ሳይሰስት የሚለግስ ለለበሰው መለያ ክብርን የሚሰጥ ታማኝ ወታደር መሆኑን ያምናሉ። ፔፕ ጓርዲዮላ ሜሲን አሰልጥኗል። ኬቨን ደብሮይነ የመሰለ አማካይም ነበረው። ግን ስለ ብሩኖ ይህን አለ። በሕይወት ዘመኔ ከተመለከትኳቸው በፈጠራ ከላቁ ተጫዋቾች መካከል አንዱ ብሎታል። ኬቨን ደብሮይነ ደግሞ እሱ ሰው ሳይሆን የፈጠራ ማሽን ነው ሲል አሞግሶታል። የቡድን አጋሩ ካዜሚሮ ብሩኖ የዩናይትድ ልብ ምትም ብሎታል። አሰልጣኞች ሲቀያየሩ አንዱ ተጫዋች ሄዶ ሌላው ሲፈርም ታምኖ የኖረ በስኬት ባይታጀብም በሙገሳና አድናቆት የታጀበ ኮከብ ነው ብሩኖ። ከሳምንት ሳምንት ብሩኖ ፈርናንዴዝ ለዩናይትድ ተፋልሟል። ለቡድን አጋሮቹ ተሟግቷል። ከ100 በላይ ግቦችን አስቆጥሯል። 100 የደፈኑ አሲስቶችም የብሩኖ ናቸው። ከምንም በላይ ግን ብሩኖ ዩናይትድን ይወዳል። ብሩኖ ፈርናንዴዝ አሁን በሊጉ ታሪክ በአንድ የውድድር ዘመን ብዙ አሲስት ያደረገ ተጫዋች ለመባል የቀረው 5 ኳስ ብቻ ነው። 16 ላይ ደርሷል። ታላላቅ የማንቸስተር ዩናይትድ ኮከቦች ምርጡ ጊዜያቸውን በክለቡ ስኬታማ ሆነው ዋንጫዎችን አንስተው አሳልፈዋል። ብሩኖ ፈርናንዴዝ ግን የብቃቱን ምርጥ ጊዜ አስቸጋሪ ጊዜያትን እያሳለፈ ለሚገኘው ማንቸስተር ዩናይትድ አሳልፎ ሰጥቷል። አንዳንዶች ብሩኖ የባርሳ ማድሪድ አሊያም ሲቲ ተጫዋች ቢሆን እስካሁን 2 ባሎንዶር ይኖረው ነበር ይሉታል። እርሶስ ስለዚህ ምርጥ ተጫዋች ስለ ታጋዩና ታማኙ ኮከብ ምን ሐሳብ አላችሁ? ኮሜንት ላይ ጻፉልኝ።